አብይ አህመድ ዕውቀት የለውም። ሰባተኛ ክፍል መንግስቱ ኃይለማርያም ይሻላል። ዘጠነኛ ነው። መንግስቱ በሁለት ክፍል ይበልጣል። ፋክቱ ይሄ ነው። አዳነች እንዴት አዲስ አበባ ላይ ሰው ይለምናል ስትል እሱ አካባቢ ያለው ሰርክል እየለመነ አይደለም እያስለመነ እንጂ ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚሰራገዱና የሚመጡ ሰዎችን ታዝበናልና ግሉኮስ ጭምር ነቅለው ኢዜማ ምርጫውን በአማሮ ኬሎና በኮንሶ አንዳንድ የምርጫ ጣቢያዎች ማሸነፉ ተሰማ። የምርጫ ውጤት መላውን የፖለቲካ መንደር እያነጋገረ ይገኛል። በአማሮ ኬሌና በኮንሶ አንዳንድ የምርጫ ጣቢያዎች ኢዜማ የብልጽግናን በጊዜው ውጤት ማሸነፉ ተሰምቷል። ይታያል ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለ ከተማ ተቀምጠህ ማን ነው አታይ ወይ ከተማ ቤተክርስቲያን እየተቃጠለች ነው፣ እየወዳደመች ነው፣ እየፈራረሰች ነው፣ ልጆቿ እየታሰሩ ነው፣ እየተገደሉ ነው። ቤተክርስቲያን አሁን ያለችበት ጉዳይ በጣም ከባድ ነው። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲያ ዋሳ አሪፍ ሆነች እንዲያ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛውም ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ሌላው ለአብይ አህመድና ለብልጽግና መንግስት ጥሪ የምናቀርበው አሁን ባለው የኢትዮጵያ መከላከያ ሰራዊት አሰብን አስመልሳለሁ፣ ቀይ ባህርን አስመልሳለሁ ብሎ መነሳት ፉሊሽነት ነው። you can't አብይ አህመድ ቆርጠህ ላክለት። ለአብይ አህመድ ወደ ኤርትራ ሂጄ አፈሙዝ አዞራለሁ ብትል ትዋረዳለህ። መቀመጫህን ወግተው ኬንያ ያስገባዋል። እርግጠኛ ሆኜ ነው የምነግርህ። ሂድና ግጠምና የሚመጣውን ታያላችሁ። ሂድ ግጠም። ጦርነቱ አያስፈልግም። ሞክረውና እናያለን። አዳነች እንዴት አዲስ አበባ ላይ ሰው ይለምናል ስትል እሱ አካባቢ ያለው ሰርክል እየለመነ አይደለም እያስለመነ እንጂ ተርፎት እየመገበ ነው።
እሷ ቢሮ ውስጥ ያሉት እንደሆች ግን አታውቃቸውም፣ አይታያቸውም። ጭምብል አለ። ብልጽግና እኮ ጭምብል ነው። ፕሮስፔሪቲ ጭምብል ነው፣ የጭምብል አይዲዮሎጂ። ሶ ይሄ ችግር እየተዳረሰ ነው እና ህዝባችንን መደራጀት ራሱን ማዘጋጀት አለበት። እነዚህ ሰዎች እድል ተሰጣቸው፣ ለ8 ዓመት ተጨማለቁበት። እኔም እዚህ ቁጭ ብያለሁ፣ እናያለን፣ ታዩታላችሁ። ወንድ የሚመጣውን እኔ ስለማውቀው አስረግጬ የምነግርህ ታልቃለህ። ትግሬዎች ኮሚትመንት አላቸው፣ ወርቁን ለምደዋል፣ ወደቡን ይዘዋል፣ አገርን ለመመስረት ይፈልጋሉ። ስለዚህ 2 ሚሊዮን ትግሬ ሁለቱ ተባብሮ 7 ሚሊዮን ናቸው። 5 ሚሊዮን ትግሬ አሸንፎ እንደ እስራኤል የሆነ አገር በመስረት ነው የሚፈልጉት። ስለዚህ ትግሬ በፍጹም አይማረክም። ወደ 4 ኪሎ ለመምጣት ነው የሚገሰግስ። ሌላው ሚስጥሩን ደግሞ በኋላ ነግራቸዋለሁ። የአማራ ህዝብ ሆይ በጣም ታሳፍራላችሁ። በጣም በዚህ ልክ ወርዳችሁ መታየታችሁ በጣም ያሳዝናል። በጣም ከሚገባው በላይ ማለት ነው። በማንጠብቀው ልክ አብይ ልትመርጥ ሰልፍ ትወጣ፣ ብልጽግና ልትመርጥ ሰልፍ ትወጣ። ድንጋይ ነው የሆናችሁ። ድንጋይ ምን እንደሆናችሁ እኛ አናውቅም። በጣም ያሳዝናል። በጣም ይህንን ቪዲዮ ሁላችሁም ሸር ኮፕሊንግ እያረጋችሁ ለዚህ ለካደ ህዝብ ሸር አድርጉልና እናመሰግናለን። እነዚህ የጦር ጄኔራል ወይስ የፖለቲካ ፓርቲ አመራሮች ከየቱን መድባቸው የድሃ ልጅ የማገዱ በሀገር ፍቅር ስሜት እና በዚህ አሉባልታ ወሬ የጦር መሪ ነን ብለው ድሃዎችን ወጣቶችን ያስገድላሉ። እነሱ ግን ከብልጽግና ጎን ተለጥፈው የካሬነት ስራ እየሰሩ የምርጫ ቅስቀሳ ያካሂዳሉ። ተመልከቱ እንግዲህ እነዚህ ናቸው የኢትዮጵያ ጄኔራሎች። ይሄ ጥንት ምርኮኞች የዛሬ ጄኔራሎች አሁን ላይ የብልጽግናን አርማ ለብሰው የምርጫ ቅስቀሳ ላይ ናቸው። እነዚህ ጦር መሪ ሊሆን አይችሉም በፍጹም፣ ካድሬ ናቸው። የጦር መሪ ማለት ከፖለቲካ ወገንተኝነት ነፃ ሆኖ የሀገርን ሉዓላዊነትና ድንበር የሚጠብቅ የሚያስከብር እንጂ ከምርጫ ቅስቀሳ የሚያደርግ የብልጽግናን ወይም ደግሞ የሌላ ፓርቲ ወገንተኝነትን ይዞ የፓርቲዎችን ሀሳብ የሚያራምድ ተለጣፊ አይደለም። እነዚህ ጄኔራል አይደሉም። ኢትዮጵያ መፍረስ አለባት ስንል እንደ አልበርት ስታይል ጊዜ የተነሳው ህዝብ እንደሚነሳብን እናውቃለን። ማንንም ግን አንፈራ። ለሞራላችን ስንል ከፍላችሁን አይደለም። እኔና ብሪጅስቶን እዚህ ጋር መጥተን ፖለቲካ ምሰው ደሞዝ ከፍለኝ አይደለም፣ ቤት ገዝተልኝ አይደለም፣ ቴስላ መኪና እንደ ሀብታሙ ገዝተህ ሰጠኝ አይደለም፣ ሞራል ስላለኝ አማራ ስለሆንኩ ነው። ስለዚህ ኢትዮጵያ የጥንት ሀገር ነው። ለምሳሌ አንድ ሱሪ ቀዳዳ ሱሪ ያ ብል የበላው ወይ ሸሚዝ ብጠግ ነው መኪነኛ ጋር እየወሰድክ አዲስ ራፍ እያረክ ብታረገው ብል የበላው እየለቀቀ ይቀደዳል።